ኦኬ እንግዲህ ባለፈ ሳምንት የጀመርነውን ተራ የሚመስሉ ግን በዘመናቸው ትልቅ ነገር ስላደረጉ የብዙዎቻችንን ህይወት ለመለወጥ እግዚአብሔር ምክንያት አድርጎ ስለተጠቀመባቸው ላለፉት 2000 ዓመታት የብዙዎችን ህይወት የነኩ የብዙዎችን ቤት የዳሰሱ የብዙዎች ታሪክ በእነሱ አገልግሎት በእነሱ አቋም በእነሱ ጽሁፍ በእነሱ ትምህርት በእነሱ ደብዳቤ የብዙዎች ህይወት የተለወጠ ስለ ደቀ መዝሙሮቹ አልፈን ስለ ሐዋርያቶቹ ነው ያየን የነበረው። ስለዚህ ስለ 12 ሐዋርያት ነበረ ለማየት ባለፈ ጊዜ የጀመርነው። በተለይ common man and uncommon calling በሚለው ኖርማል የሆነ ምንም ኖርማል የሆነ ጥሪ ኖርማል የሆኑ ሰዎች ከአቅማቸው በላይ የሆነ ነገር ተጠርተው እንዴት ወደዛ ደረጃ እንደደረሱ አይተናል። ጳውሎስ የዓለም ታላላቆችን ለማሳፈር እግዚአብሔር ምናምንተን ነገር መረጠ የሚለው አንፃር በአንደኛ ቆሮንቶስ ያንን እንዳለ ባለፈ ጊዜ ይሄንን በደንብ አይተናል። እንዴት አድርጎ ከገሊላ እንደጠራቸው ደግሞ ብዙዎቹ የመጀመሪያው ሐሳብ ላይ ብዙ እንዳልተረዱ ብዙዎች ወደ ኋላ እንዳሉ ባይ ዘ ዌይ ይሄንን ተናግሬ ልለፍ። ምክንያቱም ለእግዚአብሔር ክብር ለኛም እምነት ይሆናልና ነውና በዚህ ዓመት አንዱ የኛ ራእይ በቤተሳይዳ አገልግሎት አንዱ ራእያችን 7 የወንጌል አገልጋዮችን በ3 አፍሪካ ሀገሮች ላይ መጨመር ነውና እግዚአብሔር አስደናቂ ነገር ያደረገ ነውና የሚገርማችሁ ነገር አሁን ሲቆጥር ከ7 እስከ 8 እያለፈ ነው ማለት ነው። እግዚአብሔር የሚያስደንቅ ነገር አደረገ። ይሄንን ተናግሬ ልለፍ። መጀመሪያ እዚህ እኛ ከተማ ወንድም አለ ማይክማ ቤት ያለው ያ ብዙ የፖስተሮችን አንዳንድ የቸርች ነገሮችን እዛ ነው የምናሳትመው። ባለፈ አይ ቲንክ ሐሙስ ዕለት እዛ ነበርኩኝ። ለኮንፈረንስ አለን ከ31 ጀምሮ እስከ አፕሪል 2 ኮንፈረንስ አለንና እዛ ኮንፈረንስ አንዳንድ የጥሪ ወረቀቶችን ለማሳተም እዛ ነበርኩና ስናወራ አንዳንድ ነገሮችን ስናወራ ስለ ወንጌል ስርጭት ያለን ራእይ ነገርኩት። በጣም ደስ ብሎት በቃ እኔም አንድ አገልጋይ እኔም እደግፋለሁ አለ። አንዱን እኔ ነኝ የሚይዘው አለ። ይሄ ሰው የኛ ቸርች አይደለም የኛ እንትን አይደለም ሌላ እግዚአብሔርን ስለሱ ባርካለሁና በጣም ደስ ብሎት በዚህ አይነት ስራ ነው የምፈልገው አለ። ወደ ቺካጎ ሄድኩኝ። ይሄ እንግዲህ በዚህ ሳምንት እግዚአብሔር ያደረገው ነውና ትክ ያደረገኝ ልጅ ቸርቹ እኔ ነኝ በቃ አገልጋዩን እኔ ነኝ ትክ የማደርገው ብሎ ቸርች አስፈቀደ። ማለት የጋበዙኝን ቸርች አስፈቀደ። ያንን ፕሮግራም ሙሉ በሙሉ ስፖንሰር ያደረገችው አንዲት እህት ነች። ማለት የፕሌን ቲኬቱን ሁሉን ነገር የቻለችው አንዲት እህት ነች። በብዙ ነገር ውስጥ ስትመሰክር በጣም ልብን የሚነካ ነገር ነበርና በቃ ሬስቶራንት አላት። ሊጥ አብኩታ ስለመጋገር ስትል ሊጡ እንዳለ ትል ይሆንባታል። እንዳለ እንጀራ ስትጋገር ጠዋት ተጋገረችው እንጀራ ከሰዓት በኋላ ይሻግታል። በረሮ አይጡ እንግዲህ አሜሪካ ተመልከቱ ከየት እንደመጣ አላውቅም ማለት አይጡ ቤት ሞላለ። ቢዝነሱ ለትለት እየሞተ ከዚህ እኔ ለማስመልከት ነውና ጸለየች። እግዚአብሔር ተናገረ። ያ ነገር ታሪኩ ተለወጠ። የሚገርም ነገር በቃ እንዲሁ ሰጣለው አለች። ወደ ጣሊያን እጀ ለአንድ ሰው $30,000 ሰጥቼ ተመልሼ መጣሁ አለች። በቃ ዝም ብዬ ምን እንደማደርግ እንኳን አላውቅም አለች። አይምሮዬ ተይዞ መንፈሴ ተይዞ ለመናዬ ተይዞ ነበርና እግዚአብሔር ያንን ሰበረልኝና ከዚህ በኋላ ለእግዚአብሔር ይኖራል በሚለው በጣም ልብ የሚነካ ነገር ነው። የመጀመሪያው ቺካጎ ላይ ነው ፕሮግራም ያደረግነው። አንተ አቅድ እንጂ በሚቀጥሉት በአመት 2 ፕሮግራሞች በአሜሪካ ውስጥ
የምታደርገው የወንጌል ስርጭት ኮንፈረንሶችን ስፖንሰር አደርጋለሁ ስትለኝ በጣም ልቤ ደስ አለ። እሱ አይደለም አሁን ልቤን የነካው ልጁ ነው፣ ወጣት ልጅ ነው፣ በጣም ያንግ ነው፣ በሀያዎቹ ምናምን የሚገኝ ልጅ ነውና ይሄ ልጅ በቶፒክ ካደረገኝ ስንነጋገር የወንጌል አገልግሎት እንደምናገለግል ወንጌላውያንን ለመላክ ራዕይ እንዳለን ለመደገፍ ራዕይ እንዳለን አንዳንድ ነገሮችን ነገርኩት እና ድሮፕ አድርጎኝ የመጀመሪያው ቀን ዛሬም እሱ ነበር የሚመልሰኝ ኤርፖርት እና ኤርፖርት ሲመልሰኝ በጣም ታች ያደረገኝ ነገር ምንድነው ኤርፖርት ካወረደኝ በኋላ ፓስተር እኔ ብዙ ነገር አላውቅም ግን አንተ ስትናገር ልቤ ተነካ። ስለዚህ እኔ አንድ ወንጌላዊ ይደግፋለሁ አለና ይሄ የስድስት ወር ነው ብሎ ከስድስት ወር በኋላ ደግሞ ይሰጣለሁ ይሄ የስድስት ወር ነው ብሎ የስድስት ወር የአንድ ወንጌላዊ ገንዘብ ሰጠኝ። አንድ ታክሲ የሚነዳ ልጅ ማለት ነው። ያ ማለት ምንድነው በጣም ከእግዚአብሔር ዘንድ የሆነ ነገር ሲመጣ ሪጋርድለስ ዋት እግዚአብሔር እንዴት እንደሚያከናውን እንዴት ነገሮችን እንደሚያስፈጽም ባናውቅም በአንድ ሳምንት ውስጥ በጣም ከጠበቅነው በላይ እና እኔ ደግሞ የጸለይኩ ነበር ሰሞኑን እና አንድ ወንድም በጣም ኢንስፓየር አደረገ። እንግዲህ ኢትዮጵያ ነውና የሆነ ምስክርነት አቅርቦ ልቤ በጣም ተነካ። ዓርብ ዕለት ሙስሊም አንዲት አውርቻለሁና እና ኮምፕሊትሊ ራዕይ ያደገ እንግዲህ 50 ብለን ነበረ እግዚአብሔር ቢፈቅድ አሁን በሚቀጥለው 5 ዓመት ማለት እስከ 2020 ድረስ 250 ቤተክርስቲያን እንተክላለን። በሚቀጥለው 10 ዓመት ደግሞ 1000 ቤተክርስቲያን ለመትከል ምክንያቱም አየሁ እግዚአብሔር በሮችን ሲከፍት ሰዎችን እግዚአብሔር ሲያነሳ እዚህኛ ቸርችን በየስፍራው ሰዎች ተነስተው እኔ እችላለሁ በሽማግሌዎች ውስጥ ሲያስከ ነገር ነበር ባለፈ ጊዜ ሁሉም ተነሳስተው ለዚህ ለወንጌል ስራ ራዕዩን ከቻ አድርገው እየተነሳሱ ስለሆነ ስለዛ እግዚአብሔርን ባረካለሁ። እዚህ መካከለኛ ያላችሁ ደግሞ እግዚአብሔር በውስጣችሁ ያስቀመጠ ለሶስት ለሁለት የሆናችሁ እግዚአብሔር እንደረዳችሁ ከምንበላው ከምንጠጣው እግዚአብሔር ይባርከናል እና ይሄንን የምንወደውን ጌታ ለምንወዳት ምድር ለሰው ልጅ ሁሉ ይሄንን ወንጌል በመስበክ ወንጌላውያንን በመላክ በተለይ ሩለር ኤሪያ ቤተክርስቲያን ያልተተከለባቸው አካባቢዎች ስለምንልክ በዛ አቅጣጫ እግዚአብሔር በውስጣችሁ እንዳስቀመጠ እንድትጸልዩ የሚቻላችሁን እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ወደሚቀጥለው ሐሳብ ልሂድ። ባለፈ ዓርብ የጸለያችሁ በተለያየ ጸሎትን እየጸለያችሁ ስላላችሁ እግዚአብሔር በጣም መልካም ነገር እያደረገ ነው። 7 ብለን ነበረ አሁን ሄደን ኦሬዲ 8 ደርሷል ማለት ኦሬዲ አሁን የተገኙት እኛ 5 ነበር ያለው ሰፖርተር የተገኙት 8 አገልጋዮች አግኝተዋል። እንቀጥላለን ምክንያቱም እግዚአብሔር እምነትን ሲያሳድግ ራዕይን ያሳድጋል፣ ሰውን ያሳድጋል፣ እግዚአብሔር ስራውን ያሳድጋል። ስለዚህ መጀመሪያ 8 አሉ። እነዚህ በዚህ ዓመት እግዚአብሔር በረዳን 10 ብንጨምር ወይ 12 ብንጨምር በሚቀጥለው ዓመት 20 ቤተክርስቲያን 25 ቤተክርስቲያን እንዲመትከል እንችላለን ማለት ነው። የታየረናል የዓመቱ እንደዚህ ያን ከቀጠልን እንደዚህ እግዚአብሔር ከቀጠለ በ5 ዓመት ውስጥ 100 ቸርች መትከል ችለናል። ከዛ ደግሞ እግዚአብሔር ያንን ያመልጥፕላይ ያደርጋል። እግዚአብሔር ታላቅ ነገር ያደርጋል። ስለዚህ በጸሎት በርቱ፣ በጾም በርቱ፣ በእምነት እንጸልያለን። እግዚአብሔር ደግሞ ድንቅን ያደርጋል። ነው ወደ ሐዋርያት ልመለስ። እንግዲህ ሐዋርያቶች 12ቱን አይተናልና አንድ መሰረታዊ ነገሮችን ቆም ብያውን ወደ ምንድነው ባለፈ ጊዜ ያየነው ጊዜው እነዚህ ሐዋርያት የተመረጡበት ጊዜ ምን አይነት ጊዜ እንደሆነ ሉቃስ ምዕራፍ 6 ቁጥር 12 ላይ በደንብ ተቀምጧል እና ኢየሱስ ክርስቶስ በዛን ጊዜ በጣም ጸልዮ በእግዚአብሔር ፊት ቆይቶ even ይሄንን ነገር ሳስተምራችሁ አንዳንድ ነገሮችን እግዚአብሔር እያስተማረኝ even ከዚህ በኋላ ለአገልግሎት እንኳን ጥሩ ነው ሰዎች እንዳገለግሉ ፈልጋለሁ። እግዚአብሔርን ነገር እንዲያሳብ እግዚአብሔር ነገር እንዲያድግ ፈልጋለሁ። ግን ዝም ብሎ ሳይሆን አገልግሎት የሚሰጠው ዝም ብሎ ሳይሆን
በጣም ብዙ ሰዎች ሪስፖንሲቢሊቲ ወስደው አገልግሎት ወስደው እናገለግላለን ብለው ያገለግሉ የቀሩት ብዙዎች እንዳሉ ብዙዎች እንደጣሉም ብዙዎች እንደምጥሉ ማቃለው። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ደቀ መዛሙርቶችን ሲመርጥ እንግዲህ በጸሎት ነበር የመረጣቸው። በአባቱ ፊት አድሮ እናቸውን ዝም ብሎ ብቻ ስለመጡ አይደለም፣ እሱ ልክ ስላደረጋቸው አይደለም፣ ብዙዎች እየተከተሉት ነው። ከዚህ ውስጥ በጣም በመጸለይ ራይት የሆኑ ጥቂት ሰዎች ዓለምን ይለውጣሉ። ራይት የሆኑ እግዚአብሔር ያስነሳቸው ትልቅ ስራን መስራት ይችላሉ ማለት ነው። ታይሚንጉን አይተናል። ጌታ ኢየሱስ ክርስቶስ እንዴት አድርጎ ከየት እንደጠራቸው በደንብ ባለፈ ሳምንት ይሄንን ተመልክተናል። ሌላው ደግሞ የ12ቱን ባክግራውንድ አይተናል። 12ቱ ከየት እንደተጠሩ ባዮግራፊያቸውን ስንመለከት አፖስቶል ለመሆን ወይም ደግሞ ሐዋርያ ለመሆን ብዙ ታለንት የሌላቸው ብዙ ዕውቀት የሌላቸው ከገሊላ የሆኑ ከኢየሩሳሌም ሳይሆን ከገሊላ የሆኑ ኢሊት ያልሆኑ በጣም ሎ ክላስ የሆኑ በጣም ሩለር ኤሪያ አንኤዱኬትድ የነበሩ አይነት ሰዎች እንደሆኑ ባለፈ ጊዜ ነካሪያለሁ። ስለቱ እነዚህ እንዴት ከሎ ክላስ በጣም ዝቅ ካለ ስፍራ እንዴት እንደመጡ ባለፈ ጊዜ በጣም አይቻሉ። ማለት በአካባቢያቸው ሎ ክላስ ምን በጣም ምልጫሉ ደሆች ማለታችን አይደለም። ስለዚህ ያንን ነው። ሌላው እንግዲህ ጌታ ኢየሱስ ክርስቶስ እነዚህን ለቤተ ክርስቲያን አመራር ሲመርጥ ጌታ ልክ ለአንድ ፓስተር የሚሰጠውን ማለት ኳሊፊኬሽን ጳውሎስ አንድ ሰው ፓስተር መሆን ምን አይነት ሰው ወይም አገልጋይ ለመሆን ለመሆን ምን አይነት ኳሊፊኬሽን ይኖረዋል የሚለውን ጳውሎስ ለጢሞቴዎስ የሰጠውን ያንን መመዘኛም ኢየሱስ ክርስቶስ አይቷል ያስባለው። የማይነቀፍ የአንዲት ሚስት ባል፣ ትዕግስተኛ፣ ራሱን የሚጎዳ ራሱን የሚገዛ ማስተማር የሚችል፣ የማይጠጣ፣ የማይስክር፣ የማይጨቃጨቅ፣ ገንዘብን የማይወድ፣ ጀንተል የሆነ እነዚህ ሁሉ የራሱን ቤት በደንብ የሚያስተዳድር ብሎ ጳውሎስ እንደተናገረው እነዚህ ሁሉ ኢየሱስ ክርስቶስ አይቷል ማለት ነው። ስለዚህ ሐዋርያቶቹ ያንን ኳሊፊኬሽን ያሟላሉ ብለናል። ስለዚህ የእግዚአብሔርን ነገር ብዙ ሰዎች እንዲላቸው አለውነ የሚገርማችሁ ነገር ክርስትና ማራቶን ነው። 100 ሜትርም አይደለም፣ 200 ሜትርም አይደለም፣ 400 ሜትርም አይደለም። ክርስትና ማራቶን ነው። ረጅም ሩጫ ነው። ረጅም ዘመን የምንሮጠው ነገር ነው ወገኖች። አንዳንድ ነገር ዛሬ ማስተምራችሁን የምናገረው ድሮ እኔን አላስተማሩኝ። ስለዚህ አንዳንድ ጊዜ ድሮ በቃ በኔ ዘመን ብቻ ሁሉ ነገር የሚጨርስ ይመስለኝ ነበር። ማራቶን ነው። እግዚአብሔርን ማገልገል በጣም ረጅም ዓመት ነው። ስለዚህ ዛሬ በምናየው ነገር ተደንቀን በአንድ እሁድ በአንድ ሳምንት ወይ በአንድ ዓመት በሚሆነው ነገር በጣም ተደንቀን ሰማይ የምንወጣ ወይ ደግሞ በጣም አዝነን የምንቆዝም ነገር ሳይሆን በጣም ረጅም ዓመት የሚሆን ነገር ነው። ስለዚህ ዛሬ እንኳን ባይሆን እግዚአብሔር በእኛ ነገ ፍሬ ያፈራል። ነገ እንኳን ባይሆን ተነገ ወዲያ ያፈራል። ስለዚህ ዛሬ ደካማ የመሰለው ነገር ነገ ትልቅ ነገር ይሆናል ብለን የምናስበው ነው። ምክንያቱም ክርስትናንም እግዚአብሔርን ማገልገልንም ማራቶን እንደመሮጥ ነው ወይም 42 ኪሎ ሜትር። ስለዚህ ማራቶን የሚሮጡ ሰዎች በዲስታንስ ነው የሚሄዱት። በጣም በስፒድ አይደለም፣ በጣም ዘገም ብለውም አይደለም። ራሳቸውን ትሬን ያደርጋሉ፣ የሚበላውን ይጠነቀቃሉ፣ የሚጠጣውን ይጠነቀቃሉ፣ የእንቅልፋቸውን ጊዜ ይጠነቀቃሉ። ስለዚህ ማራቶን ነው የምንሮጠው። ስለዚህ በአንድ ጊዜ ወደ ላይ ወጥተን በአንድ ጊዜ የምንወርድ አይደለም። በ100 ሜትር ሄደን ወዲያውኑ ጥቂት ጊዜ ውጤቱን የምናውቅ አይደለም። ስለዚህ ይሄንን ለዚህ ነው እኛ አንዳንድ ጊዜ ጊዜያዊ ነገር ነው የምናየው። ከኔም ጭምር ጊዜያዊ አገልግሎትን ለመሸፈን ነው የምንሞክረው። ጊዜያዊ ነገር ከበር ለማድረግ ነው። ረጅሙን እንትን እናይ ባይበለው ይሄንን ስላችሁ እግዚአብሔር ይሄንን በጣም ብዙ ነገር ነው ይሄንን ትምህርት
ሳዘጋጅ ወይም ይሄንን ትምህርት ሳስብ ባለፈው ይሄንን በዚህ መንገድ እናያለን ማለት ነው። ያ ማለት ምንድነው? እነዚህ እንደማንም ደካማ ናቸው፣ ኃጢአተኞች ናቸው፣ በህይወታቸው ብዙ ዲስኳሊፊኬሽን የነበራቸው። ነገር ግን ይሄ ምንድነው የምንለው? አሁን ተመልከቱ፣ እዚህ ውስጥ መጋቢ ለሚሆን ለማስተማር የሚበቃ ይላል። በቂ እውቀት ያለው አይደል፣ የሚያስተምር ነገር ያለው ለሌሎች የሚያስተላልፍ ነገር ያለው ነው። ሞር ደግሞ about ካራክተር፣ ሌላው ስለ ባህሪ። ካራክተር is very important። እግዚአብሔር መንግስት ውስጥ ወገኖች ካራክተር የኔም ቢሆንኩ የእናንተ ካራክተር is very important። ጌታ ኢየሱስ ክርስቶስ ይሄንን ፍሬ ይለዋል፣ በፍሬያቸው ታውቃላችሁ ይላል። ጳውሎስ ደግሞ ካራክተራቸውን ይላል ለጢሞቴዎስ። እነዚህን ካራክተሮች ካላቸው እነዚህን ካራክተሮች እና እነዚህ ባህሪዎችን የሚያስቀኝ ካራክተሮችን ወገኖች እንሰራለን። ዮሐንስ ትላንትና እዛ ቺካጎ አስተምር ነበርና አንደኛ ዮሐንስ ምዕራፍ 3 አስተምር ነበርና ምንድነው የሚለው? እግዚአብሔር ንጹህ ነው የሚል እርሱ ራሱን ያንጻል ይላል። እሱ ራሱ ያንጻል የሚለው ነገር ወርቅ ነው የሚሰል በራሱ ይሰራል የሚለው ያንን በዛ መንገድ እናያለን ማለት ነው። 12ቱን ስንመለከት በጣም ሲታዩ ካራክተር ያላቸው ካራክተራቸው ጥሩ የሆኑ እነዚህ ናቸው እና ጌታ በእግዚአብሔር መንግስት ውስጥ ዓለምን የለወጡ ሰዎች ወገኖች ሆይ አሁን በዚህ ጊዜ ሞር ካራክተር ላይ ብዙ እየተሰራ አይደለም፣ ብዙ እየሰራን አይደለም። እኛም በካራክተራችን ላይ ሌሎችንም ካራክተራቸውን ሼፕ ለማድረግ የምናደርገው ነገር ብዙ አይደለም። ስለዚህ እግዚአብሔር እንግዲህ በረዳን መጠን እግዚአብሔር ባገዘን መጠን ያንን ፎከስ ማድረጉ ትልቅ ነገር እንደሆነ ባለፈው ሳምንት በደንብ አይተናል። ሌላው ባለፈው ሳምንት ያየነው እግዚአብሔር የመረጣቸው ሰዎች እነዚህ በጣም ትሁታን የሆኑ ባይ ዘ ዌይ እነዚህ ሶስቱ ነገሮች በጣም ወሳኝ ናቸው። በሐዋርያት ሕይወት ውስጥ የምናየው በጣም ሀምብል ናቸው፣ በጣም ቅን ናቸው እና በጣም ትሁት ናቸው። ቅን ናቸው፣ ሎያል ታማኝ ናቸው። ለኢየሱስ ክርስቶስና ለዓላማው በጣም ታማኝ ናቸው። ሎያል የምንላቸው እውቀት የላቸውም፣ ብዙ ገንዘብ የላቸውም፣ ነገር ግን በጣም ትሁት ናቸው። ስለዚህ እና ሌላው ደግሞ በጣም ሎያል ታማኝ ናቸው። ስለዚህ ነው ጌታው ካንተ ወዴት እንሄዳለን አንተ እኮ የሕይወት ቃል አለ ያሉት። ትሁት ናቸው፣ ታማኝ ናቸው። በእንግሊዝኛው ሎያል የሚለው ከታማኝነት ያለፈ በቃ ኢየሱስ ክርስቶስ ከብዙ ጊዜ በኋላ ይተማመንባቸው ነበር። እነዚህ በቃ በምንም አይነት በሌላ ስፍራ ግን አይተማመንባቸውም ነበር የሚለውንም ቃል እናገኛለንና ሐዋርያት ነበሩ። በተለይ ለተወሰነ ጊዜ በእርግጥ ሕይወታቸው ተናግቷል፣ አገልግሎታቸው ተናግቷል። ነገር ግን እነዚህ በተመለሱ ጊዜ እንደገና በቆሙ ጊዜ ትሕትናውን ይዘው ታማኝነቱን ይዘው ሚክነስ የሚለው ትሕትና የሚለው አንድ ነውና ሚክ የሚለውና ሀምብል የሚለው አማርኛው አንድ ነው፣ እንግሊዝኛው ትንሽ ይለያያልና እነዚህን ሁሉ ይዘው የመጡ ነበሩ ነው። ስለዚህ እነዚህን ሐዋርያቶችን ባለፈ ጊዜ በዚህ አይነት 12ቱን ጠቅለል ባለ መንገድ ሕይወታቸውን ስናይ ቆይተናል። ሌላው ደግሞ የሚገርማችሁ ነገር ጥሪያቸውን በደንብ አውቀዋል። ባለፈ ጊዜ ስንነጋገር አንድ ግሩፕ ወይም አንድ ቸርች እግዚአብሔር ለምን እንደጠራቸው ጥሪያቸውን በደንብ ካወቁ እንደሌሎች ሊሆን አይሉ። ስለዚህ ደግሞ what I call last time the purpose እግዚአብሔር ለምን እንደጠራኝ፣ ምክንያቱም ያንን ነገር እግዚአብሔር በዛ ህብረት ውስጥ በዛ ግሩፕ ውስጥ ነው የሚፈጽመው ማለት ነው። ስለዚህ ጥሪያቸውን በደንብ ክሊር አድርገው አውቀዋል።
ስለዚህ በቸርች ውስጥ አታዩም፣ በመሪነት ላይ ሲጣሉ አታዩም። እነሱ መጀመሪያ በርናባስና ማርቆስ ነገር ሲጣሉ ነው እንጂ በመሪዎች ደረጃ እርስ በርስ ሲጣሉ አታዩም። ማለት በሐዋርያትና በሽማግሌዎች ሐዋርያትና በፓስተሮች መካከል ሁሉም ቦታውን ያውቃል። ሁሉም ታዛዦች፣ ታማኞች፣ የሚመራውም እንደሚመራው ያውቃል፣ የሚመራውም እንደሚመራው ያውቃል። ብዙ ጊዜ በተለይ በሀገራችንም ቢሆን በተለይ በእኛ ኮሚኒቲ መካከል ብዙ ቦታ መድረስ የሚያቅተን ትልቁ ነገር ቦታ አናውቅም። ስለዚህ ሁሉም ያው እኩል አድርጎ ራሱን ያያል። እግዚአብሔር ጥሩ አይዲያ የሰጣቸው አሉ እና አንድ ነገር እዚህ እና ቸርች ልጆች እንትን አድርገው አንድ ልጅ ሀሳብ አመጣ። ያንን ነገር እንትን አድርገው ስለ ኮንፈረንሱ እንትን አድርገው ዝም ብለው ዩቲዩብ ላይ ለጠፉ። የሚገርመው ነገር ተመልከቱ። እኔ አላሰብኩም። አንድ ሰው ነው አንድ ወንድሜ ነው እና ያንን ያሰበው። ከዛ ቀነባበሩ ልጆች አሉ፣ ወጣት ልጆች ያንን እንትን አድርገው ቀርጸው በጥሩ ሁኔታ እንትን አሉ። እስከ ቅድም ማታ ድረስ ያንን ትንሽ ቪዲዮ ትንሽ ነች፣ maybe it is like 2-3 minutes ነች ቪዲዮዋ። የሚገርመው ነገር ወደ 1700 ሰው ተመልክቷል። 1700 ሰው ሉቃት ነው። ስለዚህ ቦታውን ያንን እንትን አድርጋ የሰራችው ወጣት ልጅ ነች፣ 18-19 ዓመት ልጅ ነች። ያንን እንትን አድርጋ ሰው አሁን ለራሱ ስራ ብትሉ መስራት አይችልም። ሰው ቦታውን ሲያቅ በእግዚአብሔር ነገር ውስጥ ትልቅ ኢምፓክት ይኖራል እና ያውቁ ነበር። ጴጥሮስ ቦታውን ያውቃል፣ ዮሐንስ ቦታውን ያውቃል። ስለዚህ መጀመሪያ ሳይለወጡ በእነሱ መካከል ሽኩቻ ነበር፣ ፍክክር ነበር፣ ሳያድጉ የትልቅነት እንትን ነበር። ነገር ግን እያደጉ ሲሄዱ ህይወታቸው፣ አገልግሎታቸው፣ ደስቲኒያቸው እየተቀየረ መጣ። ስለዚህ ያንንም ባለፈ ሳምንት ትንሽ ነካ አድርገን አልፈናል። ዛሬ ግን በጣም ፎከስ የምናደርገው እንግዲህ ሐዋርያቶቹን አይተናል፣ ጊዜውን አይተናል። አስተማሪው ላይ ነው ዛሬ ፎከስ የምናደርገው ማለት ነው። የሚገርማችሁ ነገር ጥሩ አስተማሪ ጥሩ ተማሪዎችን ያፈራል። የታወቀ ነው። ያን አስተማሪ ጥንካሬ የሚታወቀው በእርሱ ትምህርት ሳይሆን በሚያፈራቸው ተማሪዎች ነው። ምን ያህል ጎበዝ ሰባኪ ቢሆን፣ ምን አይነት ጥሩ ፓስተር ቢሆን ፓስተርነቱ እሱ ላይ አይደለም፣ ስንቶችን አገልጋዮችን አፈራ እሱ ነው። ጥሩ ተናጋሪ ሊሆን ይችላል። ምክንያቱም ክርስትና ፕሪንሲፕል ራሱ መልቲፕሊኬሽን የማባዛት ነገር ነው። ስለዚህ የአንድ ጥሩ አገልጋይ መለኪያው ምን ያህል ህዝብ አለው ብቻ ሳይሆን ምን አይነት ደቀ መዝሙር አለው። ወገኖቹ አንዳንድ ጊዜ 40 ዓመት 50 ዓመት 30 ዓመት ያገለገሉ ነገር ግን they never made any disciple የሚሉን እናያለን ማለት ነው። ስለዚህ አስተማሪው ኢየሱስ ክርስቶስ እንደነበረ ሁላችንም እናውቃለን። ኢየሱስ ክርስቶስ በዘመኑ ሲያስተምራቸው በጣም የሚገርመው ነገር ሲያስተምር ከሶስት ነገር ጋር ይታገል ነበር። እነሱን ለማሳደግ ከሶስት ነገር ጋር፣ አንደኛ ከራሳቸው ከደቀ መዝሙሮቹ ጋር ይታገል ነበር። ምክንያቱም አይረዱትም። የሚገርማችሁ ነገር አይገባቸውም ነበር። እሱ የሚፈልገውን ነገር ኮምፕሊትሊ ማይንዱ የክርስቶስን ማይንድ አይረዱትም ነበር። መጨረሻ ላይ ነው ተረዱት። አይረዱትም። ስለዚህ እነሱ ራሳቸው አንድ ቻሌንጅ ነበር። ሁለተኛ ነገር ደግሞ በአካባቢው የነበሩት አስተማሪዎች ነበሩ። እነዚህ ፈሪሳውያን
ሰዱቃውያን የምንላቸው እንደነ ገማልያ እንደነ ኒቆዲሞስ ያሉ ደግሞ ኃይል በጣም ቃሉ ሰንጥቀው በደንብ ማስተማር የሚችሉ ዕውቀት ያላቸው በዕውቀታቸው ኮንቪንስ የሚያደርጉ ሌሎች አስተማሪዎች ነበሩ። የሚገርማችሁ ነገር እንደውም ቅር አላቸው ሐዋርያቱ ዮሐንስ እኮ ጸሎቱን አስተምሯል፣ አንተ ለምን ጸሎቱን አታስተምረንም? አስተምረን እንጂ እኛን። ስለዚህ ዮሐንስ በመዝሙሩን ጸሎት እንዳስተማረ እኛንም አንተ አስተምረን ብሎም እስከጠየቁት ድረስ። ምክንያቱም የነሱ ጸሎትና የዮሐንስ መዝሙር ጸሎት ይለያያል። ወደ ዮሐንስ መዝሙር ጸሎት የነዛን ጸሎት ኮፒ ለማድረግ አይፈልግም። ቅድም እንዳልነው ያ ማለት ምንድነው? የተለያዩ አስተማሪዎች። ስለዚህ የነዛን አስተማሪዎችን ለመሰብሰብ አይደለም ያሰቡት። ስለዚህ ደግሞ ምክንያቱም እየሰሩ ያሉት እየተጉ ያሉት በዓለም ላይ ለውጥ ለማምጣት የሆነ ትራንስፎርሜሽናል ነገር ለማምጣት ነው። ጌታ ካልመጣ የሚቆይ ነገር ሰርቶ ለማለፍ ነው። ስለዚህ ያንን መምህር ማግኘት ቀላል አይደለም ወገኖች። በህይወታችን እኔ እንደዚህ ነው የምለው፣ it is good እግዚአብሔር ትልቅ ራዕይ የሰጣቸው ሰዎች ራሳቸውን ብቻ ሳይሆን ብዙዎችን ትልልቅ ወንዶችና ሴቶች ልጆችን አፍርተዋል። እንግዲህ ከነሱ ውስጥ አንዱ ኢየሱስ ነው። ኢየሱስ ትልቅ ራዕይ ነበረው፣ ዓለምን የማዳን ራዕይ ነበረው። that is his purpose። ስለዚህ እነሱን ሲቀርጻቸው እነሱን ሲያሳያቸው ስለ ቪሌጅ አይደለም ያሳየው፣ ስለ መንደር አይደለም ያስተማረው፣ ስለ አንድ ዘር አይደለም፣ ስለ አንድ ጎሳ አይደለም። ያንን በሱ ውስጥ ያለውን ነገር በእነሱ ውስጥ ኢምፓርቴሽን አደረገ፣ በእነሱ ውስጥ ኢምፓክት አደረገ። ስለዚህ ነው ተማሪ ከአስተማሪው ይላል፣ ባሪያም ከጌታው አይበልጥም ይላል። ባለፈ ጊዜ ብያቸዋለሁ። ጳውሎስ ለጢሞቴዎስ ሲናገር እንግዲህ ልጄ ሆይ ከማን እንደሰማህ ከማን እንደተማርክ ታውቃለህ ይላል። የሚያስደንቅ ነገር። ዛሬ ጊዜ አውሮፕላን ውስጥ ሲቀመጡ አንዳንድ ጊዜ ረጅም ሰዓት ይቀመጣላችሁ አይደል? ቀጥ ብዬ እግዚአብሔር ጳውሎስ ለጢሞቴዎስ ያዘዛቸውን ትእዛዞችን ከላይ ጀምሮ ያጠና ነበር። አሜዚንግ የሆነ ነገር አንደኛ ሁለተኛ ጢሞቴዎስ ላይ ስፔሲፊክ አድርጎ ይህንን አድርግ፣ ይህንን አታድርግ፣ በዚህ መንገድ ሂድ፣ በዚህ መንገድ አትሂድ። እንደ ጥሩ አስተማሪ ይኸውላችሁ ሰባቱ ይሰብካል፣ አስተማሪ ግን ኢንስትራክሽን ይሰጣል። አንድ ወንድም አለ እዚህ ሙሉ ቀን ከሚማሩት ቅዳሜ ከሚማሩት ውስጥ ሁሉ ጊዜ ወረቀቱ ላይ ምንድነው የሚለው ኢንስትራክተር ብሎ ይጽፋል። አስተማሪ ኢንስትራክሽን ነው የሚሰጠው። ሶልጃና ኮማንደር። ስለዚህ the best way we can fulfill የምናደርገው ያንን የምንፈጽመው ያንን ተግባራዊ የምናደርገው አንድን ነገር መጀመሪያ ያስተማሪውን ማይንድ አስተማሪውን ደግሞ ተማሪዎቹ ትልቁ ነገር እሱን ማይንድ እንዲያውቁ ወዴት ሊወስዳቸው እንደፈለገ maybe ዛሬ ላይረዱ ይችላሉ። just they follow him። የሚገርማችሁ ነገር አንዳንድ ጊዜ ክሬዚ ነገር ያዛቸው ነበር። ክሬዚ ነገር የሚያዛቸው አትሉ፣ ወደ ሌላ ቤት አትሉ፣ ወደ ጠፉት ወደ አይሁድ ቤት ብቻ ሂዱ፣ ወደ አሕዛብ አትሉ ይል ነበር። ሌላ ጊዜ ደግሞ ምንም ከረጢት አትያዙ፣ ምንም ምግብ አትያዙ፣ ዝም ብላችሁ ገብታችሁ በተሰጣችሁበት ቤት ውስጥ ብሉ። ኤቫንጀሊዝም ሚሽን ለሁለት ዓመት ያስተማረኝ አንድ ኮሪያዊ ነው። የሚገርማችሁ ነገር ሲያስተምረኝ በመኪና ጭኖ እኛን ሁለት ሰው 0.5 ሳንቲም ሳይሰጠን ለሶስት ወር ጫካ ውስጥ ጥሎ ሄደ። ከናሪቫ የሚባል ናይሮቢ ሞምባሳ አልፈን ነው
ከማሪዛ የሚባል ኦሮሞኛ ተናጋሪዎች ናቸው ድሮ በሚኒሊክ ዘመን ከኢትዮጵያ ተሰደው ወደ ሶማሊያ ሄደው ሶማሌዎች ሲያሳድዷቸው ወደዛ የመጡ ናቸውና ኦሮሞኛ ተናጋሪዎች ናቸው ኦሮማ ይባላሉ እነሱ ግን አንድ ዲስትሪክት በሙሉ ናቸው ኬንያ ወደ ኮስቱ ነው እና እዛ ውስጥ ወስዶት አለ ዘራ ምሳንቲም አልሰጠንም ሰውን አናውቅም ምክንያቱም በጣም በዛን ሰዓት በጣም አዘን that is 1996 በአውሮፓውያን አቆጣጠር ጨካኝ አደረግነው ነገር ግን የሚገርመው ነገር አስተማረ ጌታም እኮ እንዲህ ነው ያደረጋቸው ሂዱ ከረጢት አትያዙ ምግብ አትያዙ ሰው ገንዘብ ሳይሰጥ አምጥተው ሰውን ጫካ ውስጥ ወርደው ሂዱ ቤት ፈልጉ ምግብ ፈልጉ ብትፈልጉ ለምኑ ብትፈልጉ ቀን ስራ ሰርታችሁ ብሉ ግን ከሶስት ወር በኋላ መጣለ ቤተክርስቲያን ትከሉ ብሉ አንድ ጊዜ ደግሞ ለአንድ ወር ምን እንትምሳነት ለአንድ ወር ከኬንያ እስከ ደርበን ደግሞ አፍሪካ ድረስ በመኪና አብረን ስምንት ሰዎችን ይዞ በጣም አስተማረ ታንዛኒያ ይዞ የደሱ ነው ሱዳን ይዞ የደሱ ነው ዩጋንዳ ይዞ የደሱ ነው ኮንጎ ይዞ የደሱ ነው የተለያዩ ሀገሮች ኢትዮጵያ ውስጥ እንደዚህ በቃ አስተማረ ሚሽን ማለት ሚሽነሪ ማለት መልእክተኛ ማለት ምን ማለት እንደሆነ ስለዚህ ነው ወገኖች ዛሬ በጣም ይቀለኛል ቤተክርስቲያን ሲተክል ብዙ አልጣበብም ብዙ ምክንያቱም እግዚአብሔር አስተምሮኛል እግዚአብሔር በጣም አስተምሮኛል ቸርች ከተንከባከበች እሱዮ ፓስተር ዳንኤል እንዲህ ብሏል እግዚአብሔር ይባረካል ቸርች ከተንከባከበች ካልተንከባከበች ምን እናደርጋለን አለ ዊሰርም ዊልክትሰርም ወገኖች ከተንከባከበ አሜን ነው ካልተንከባከቡ ውዶን ካከበሩ መልካም ነው ካላከበሩ ዋት ውዶን ከሰሙ መልካም ነው ካልሰሙ ምን እናደርጋለን ውዶን ምክንያቱም እኛ ማወቅ የሚገባን የክርስቶስን ማይንድ ነው ስለዚህ አስተማሪው ክርስቶስን ማይንዱን አግኝቶ ነበር እነዚህ 12 ለመጀመሪያ ጊዜ ተቸግረዋል ስለዚህ ቅድም ብያቸዋለሁ ሶስት ነገሮች ናቸው ያስቸገሯቸው ብያቸዋለሁ አንደኛው የራሳቸው ያለ መረዳት ሁለተኛ በአካባቢያቸው የነበረው እንትን ሶስተኛው ነገር ደግሞ ተመልከቱ የሚያስተማራቸው ያለው ከሰማይ ሰማያት የመጣ ሰው ሳይሆን አምላክ ነው ያስተማራቸው ያለው ተመልከቱ አምላክ ሰው አይደለም ገማሊያ አይደለም አምላክ ከሰማይ ወርዶ ስጋ ለብሶ አምላክ ነው ያፈለጠናቸው እንዴት ራሱ የአምላክን ትምህርት ሙሉ በሙሉ ሊረዱ ይችላል አሁን ብዙዎቻችሁ ከነገር ወደ ተማሪዎች ናቸው አንዳንድ ጊዜ እንዳልተረዳችሁ ያለው አንዳንድ ጊዜ እንዳልተረዱ ያለው የኔ እንኳን የመደለታሽ እውቀት በትንሿ መረዳት ከረንተናል ብሉ በሚጽፉት ወረቀት በሚያቀርቡት እንትን በሚሰብኩት ስብከት በሚዘምሩት መዝሙር እንዲደርሱልኝ ወደሚፈልገው ደረጃ እንዳልደረሰ ያለ እንግዲህ እሱ አምላክ ነው ስለዚህ ሌላው ቻሌንጅ የሆነባቸው የራሳቸው ያለማወቅ የእውቀት ባክግራውንድ ማጣት የትምህርት ማጣት ብቻ ሳይሆን በአካባቢው የነበሩት አስተማሪዎች ኢንፍሉዌንስ ብቻ ሳይሆን የሚያስተምራቸው ትምህርት አስተማሪው ራሱ ማንነት ነው ስለዚህ ወገኖች በጣም የሚገርመው ሉቃስ ሌላው ያስተማሪ እንደምያለ ማይንዱን እንዲረዱለት ይፈልጋል ይሄንን በደንብ አስቀምጠናል ማይንዱ እዚህ ነው ጳውሎስ እኛ በእንግሊዝኛው ምንድነው የሚለው ፊልጵስዩስ ምዕራፍ 2 ላይ በአማርኛው እኛ የክርስቶስ ልብ አለን ይላል ሌላችሁ ልብ የሚለው የአማርኛው ቃል ሁሉ ወደ እንግሊዝኛው ሲመጡ ማይንድ ይላል እኛ በአማርኛው ይለያል ማይንድ የሚለውና ልብ የሚለው ሃርት ኤንድ ማይንድ ይለያያል ለምሳሌ አሁን በልባችሁ መታደስ ተለወጡ የሚለው ቦታ ሪኒው ዮር ማይንድ በዚህ በፊልጵስዩስ ምዕራፍ 2 ላይ እና የክርስቶስ ልብ አለን አማርኛው ይላል
የእንግሊዝኛው ግን we have a mind of Christ ይላል። ስለዚህ ነው ወገኖች ደቀ መዝሙር ያስተማሪውን ማይንድ መድረስ አለበት ማግኘት አለበት የሚለውን ነው ሐዋርያቶቹ ወደዛ ደረጃ ነው የደረሱትና ያንን ማይንዱን እንዲረዱ ማለት ነው። በተለይ በሉቃስ ወንጌል ላይ ስትመለከቱ የመጀመሪያዎቹ 5 ምዕራፎች ምን ነበር ስለ ጸሎት ስለ የመጀመሪያዎቹ 5 ሉቃስ ምዕራፎች ሉቃስ እዛ ላይ ነው ፎከስ ያደረገው እንዴት አድርጎ ትሬን እንዳደረጋቸው እንዴት እንዳሰለጠናቸው ያንን እንመለከታለን። በተለይ አሁን ለምሳሌ ሉቃስ ምዕራፍ 5 ቁጥር 16 ላይ ሲተዙ ምንድነው የሚለው እሱ ምናል ከነሱ ተለይቶ በምድረ በዳ ጸለየ ያ ሁሉ ትምህርት ነው እንዴት እያስተማረ እንደነበረ የምናየው ነገር ነው። ስለዚህ ማይንዱን መረዳት ነበረባቸው ያስተማሪ። ሁለተኛው ማይንዱን ብቻ ሳይሆን ከዚህ አስተማሪ ውስጥ ኢየሱስ ክርስቶስ አምላክ ብቻ ሳይሆን ሰው መሆኑንም እንዳይ ያደረገ ሰው መሆኑን human መሆኑን true human መሆኑን ሰው መሆኑን ያንንም እንዳይ ነው ያደረገው። ያ ማለት ይደክማል፣ ሲያለቅስ አዩ፣ ሲቆጣ አዩ፣ ሲያዝን አዩ፣ ከነጋር ጸልዩ ብሎ ሲጠይቃቸው አዩ ያንን human ፓርቱንም አዩ። የሚገርማችሁ ነገር መለኮቱን ብቻ አይደለም ያዩት። ስለዚህ አስተማሪው human ፓርቱንም ማሳየ አበረበሩ ሲቆጣ ፋይት ሲያደርግ ያያሉ። እነዚህ ከሐሰተኛ አስተማሪዎች ጋር ፋይት ሲያደርግ ስቶፕ ሲያደርጋቸው ለግል ጥቅማቸው ሌሎችን የሚፈልጉትን ከወንጀል እውነት የሚወጡትን በጣም ተቆጥቶ ሲናገር ያዩታል። ስለዚህ ሲቆጣ፣ ሲያዝን፣ ሲያለቅስ፣ ሲርበው ይሉና ምግብን ጡልን ስላቸው ይህን ሁሉ እንመለከታለን። human ስተኛ ዋካችሁ ከነጋር ጥቂት መቀመጥ ጋር አይቻላችሁም ብሎ እንደርክኮ ሲያለቅስ በሲኒን አዩት። ይህንን ደግሞ ያንን ፓርቲን አሳያቸው። ወገኖች ሆይ is a very important lesson። ማይንዱን ብቻ አይደለም፣ ሐሳቡን ብቻ አይደለም፣ አጀንዳውን ብቻ አይደለም፣ ዓላማውን ብቻ አይደለም፣ ሰው መሆኑን አዩ። እንግዲህ እሱ እንዲሆነ how they act። ስለዚህ ክርስቶስ ከተቆጣ እኛም እንቆጣለን፣ ክርስቶስ ካዘነ እኛም እናዝናለን። ክርስቶስ ሲል ካደረገ ያ ሁማኒቲ ፓርት አንዳንድ ጊዜ ሎንሊ ከተሰማው አንዳንድ ጊዜ ከአቅም በላይ የሆነ ነገር ከገጠመው and we are going through that is መንፈሳዊ ያለ መሆን አይደለም። ያንን እንዲያውቁ ፈለገ ጌታ። ያንን እንዲያውቁ ፈለገ human part። ሶስተኛ ነገር አስተማሪው የጸሎትን ኢምፖርታንስ ቅድም ወንድሜ እየተናገረ ነው። በዛ ላይ የጾም ጸሎትን የአዳር ጸሎትን አስፈላጊነት አይታችኋል። ሙሉ ያውል ተራራ ላይ ወጥቶ እየጸለየ ሲያድር የሚገርማችሁ ነገር እስከ ጠዋት 7 and 8 ማታ ሄዶ ፀሐይ ሳይገባ እስከ ጠዋት ድረስ ተራራ ላይ እየጸለየ ያድር ነበር። all night ሙሉ ሌሊት ምንም ያያል ካስተማሪ። የሚገርማችሁ ነገር ተመልከቱ። ዓለምን የለወጡ ሰዎች ቅድም ብያቸዋለሁ። and they look the teacher and they followed him። አሳያቸው ማለት
በደንብ አስተማራቸው። አራተኛው ጸሎት ብቻ ሳይሆን ካስተማሪያቸው እንዴት አድርጎ በዘመኑ የነበረው ጎጂ ያልሆኑትን ባህሎችን እንዴት አድርጎ እንደጠበቀ። ጎጂ ባህሎች አሉ የሚገርማችሁ። ለምሳሌ ኢየሱስ ክርስቶስ በፋሲካ እንደሄደ የፋሲካን በዓል ያከብር ኢየሩሳሌም እንድንድ ብሎ ቢገፉት ማለት እንደሚመጣ ለማንም ሰው ይህን ተጽፎ እናገኛለን። እንደማንም ሰው እንደ አይሁድ ወግ በስምንተኛው ቀን ነው ተደረገ። በሰንበት ቀን በምኩራብ ሄደ። ከታቸው they saw this all these things ምኩራብ ሄዶ ያዩታል። ታይስቲ እና አልተስማማንምና እስቲ ሄደን ይሁድ እናመልክ እንገንጠላለን። ጀስት ሲስተም ውስጥ ነው የገባው ኢየሱስ። ታዲያ ይሄንን ልንገር የሚገርመው ነገር የምንፈጥረው አዲስ ተአምር የለም። ግን በእግዚአብሔር ሐሳብ አጀንዳ ውስጥ ስንገባ አዲስ ተአምር ሳይሆን በዘመናችን ደግሞ ተአምር መፍጠር እንችላለን። አዲስ አይደለም። ለዚህ ነው ዳዊትን በዘመኑ የእግዚአብሔርን ሐሳብ አገለገለ አንቀላፋ ይላል። ሁሉም የራሱ ዘመን አለው። አፖይንትድ ጊዜ አለው ወገኖች። ጊዜ አለው እግዚአብሔር የሚሰጥ። አሁን በዓለም ላይ ቸርች ፕላንቲንግ ብለን እየተንቀሳቀስን ነው። ሱዳን ቸርችን ተከራለን። በዛ መጨረሻ ላይ ትሰማላችሁ። ኤርትራ ቤተክርስቲያን ይተከላል። ኢትዮጵያ፣ ኬንያ፣ እነዚህ ሀገሮች ነው ዛሬ ያስልኩ ነበር። ኮንጎሊስ ውስጥ አሜሪካ ውስጥ ዛሬ ይሄ ነው። ነገር ግን አንድ ቀን ወገኖች እኔን ቢታዩ ከ1998 ጀምሮ እስከ 2009 ለ10 ዓመት አይምሮ ውስጥ የነበረ ጎረና የሚል ጎረና ነው ቸርች የምንጠቅ ጎረና ነው የሚታየው። ያ ጊዜ አለፈ። አሁን ያንን የለም። ያ ሸክም ሄዷል። እግዚአብሔር አሳደገው። አይታችኋል። እግዚአብሔር አሳደገው። ከጎረና አሁን ወደ ዓለም አቀፍ አመጣን። የተለያዩ ሀገሮች ውስጥ እግዚአብሔርን ስራ እንድንሰራ እግዚአብሔር በሮችን ከፈተ። ገና ይከፍታል። as long as we are faithful, as we are speaking that dream, as we are ready to sacrifice everything, God will continue blessing. ይሄ የእግዚአብሔር አጀንዳ ነው። ይሄ የእግዚአብሔር ማይንድ ነው። ይሄ የእግዚአብሔር የልብ ምታት ነው። ምንድነው ነገር ለዚህ ብለን ሰው አንለማመጥ። ለዚህ ብለን ባርካችሁ እንዳትያ ምንም ምክንያቱም የእግዚአብሔር የልብ አጀንዳ ነው። ፕሪቪሌጅ ነው። ይህንን የምናየው ደቀ መዝሙሮቹ ምንድነው የተረዱት? ያንን ኢምፓክት ተረዱ። ካልቸር ውስጥ እንደገባ በዘመኑ የነበረው ጎጂ ያለ ነው። ለወንጌል የማይጎዳው የግሪክ ካልቸር ነበረ። የአይሁዶች ካልቸር ነበረ። በተለያዩ ራዲዮች በተለያዩ ፈላስፋዎች ፕሮሞት የሚደረጉ ጎጂ የሆነው ኦፖዝ አደረገ፣ ተቃወመ። ከእግዚአብሔር ያለ ነው ሰዎች የፈጠሩት። ለምሳሌ አሁን የክሪስማስ ትሪ ብሎ ሰዎች ቸርች ውስጥ የሚተክሉት it's completely it's not there። የክርስቶስ ልደት ብለን ጠርተን ግን ያልኮ ቀን የለም። ያ የክርስቶስ የተወለደበትን ቀን የማናስበው የቀን ጉዳይ አይደለም። ቀኑን የማናስብ ከሆነ በካልቸር ኢንፍሉዌንስ እየተደረገ ቢዝነስ አቲቲዩድስ ነው። ስለዚህ ካልቸር ውስጥ ስገባ አይተውታል። ሌላው በጣም ዳይናሚክ የሆነው ፓሽኔት ደግሞ ርህራሄ ለሌሎች ፓሽን መሆን። ወንጌልን ይዘው ሲሄዱ ወንጌልን ሲሰብኩ
ሁለንተናዊ አገልግሎትን ማሰብ እንዳለባቸው የተራበውን ማብላት የተጠማውን ማጠጣት ልቀን ነው የሚገርማችሁ ነገር ተመልከቱ እነ ጴጥሮስ እነ ያዕቆብ ያንን ትምህርት ስለወሰዱ ከስራ እኮ የተለየ እምነት የሞተ ነው ማለት ጀመሩ ከስራ የተለየ እምነት ለዚህ ነው አሁን እኛ በዚህ በቤተ ሳይዳ ውስጥ ወንጌልን እንሰብካለን በሌላ መንገድ ደግሞ ተፈለጀ የሆኑትን ለማሳደግ እግዚአብሔር በፈቀደ በዚህ ዓመት 2-3 እያል ጀምረን ለመቀጠል እያሰብን ለመጀመር ምክንያቱም የኢየሱስ ሚኒስትሪ ነው ኢየሱስ ያደርግ ነበር ነው የተራበውን አይቶ ሲያበላ ሁሉ ቀላል ልናደርግ እንችላለን ባላንስ ካልተደረገ ወገኖች ስለዚህ ይሄንንም እንዳይፈልግ ካልቸርን ብቻ ሳይሆን ፋሽን መሆናቸው ይሄንን ነው ምዕራፍ 6 ላይ በደንብ የምናየው እንዴት 5000 ሰዎችን እንደመገበ ምዕራፍ 6 ቁጥር 10 ላይ በደንብ ተቀምጦልናል እንዲቀመጡ አዘዛቸው ይላል ሰዎችም ተቀመጡ ተመገቡ የተመገቡ ሰዎች 5000 ናቸው ስለዚህ ያ ማለት ምንድነው ኢየሱስ ክርስቶስ አምራት ማድረጉ ብቻ አይደለም ይገርማችሁ ነገር ቁጥር 14 ላይ ምዕራፍ 6 ዮሐንስ 6:14 ላይ ምን እንደዛ ይላል እነዚህ ሰዎች እኮ በእውነት ነብይ ነው አሉ ከበሉ በኋላ እናቃለው ብሮ እንዴት አድርጎ ፈረንጆች ሆስቴል መስርተው ብዙዎችን የደሃ ልጆች እበላቸው ጥሩ ነው ትልልቅ ህንጻዎችን ትልልቅ አገልግሎቶችን መገንባት በጣም ጥሩ በጣም ለጊዜያዊ ነገር ማድረግ በጣም ጥሩ ነው ነገር ግን ኢየሱስ አስተማሪው እንድማሩለት እንዲያውቁለት የፈለገው ነገር ባላንስ የተደረገው አገልግሎት ሌላው እንዲማሩለት የፈለገው ነገር ምንድነው ኢየሱስ ክርስቶስ እነዚህን ሲሾማቸው በፐብሊክ ነው ያደረገው ፐብሊክ አፖይንትመንት ነው ሰጠው በጓዳ አይደለም እነሱም ራሳቸው ናቸው በፐብሊክ በግልጽ እንደዚህ ነው ብለው የሚገርማችሁ ነገር ሐዋርያት ብሎ ሾማቸው ስለዚህ ኢየሱስ ክርስቶስ ኢያሳችስ ነገ ሲሄዱ ፓስተሩን ፓስተር ብሎ መሾም እንዳለባቸው ሐዋርያውን ሐዋርያ ብሎ መሾም እንዳለባቸው አስተማሪውን አስተማሪ ብሎ መሾም እንዳለባቸው ሌላ የሚሾምላቸው ሰው እንደማይመጣ ወደዛ ሹመት ወደዛ አገልግሎት የሆነ ማጂክ ሰው የሆነ ትንቢትን ሳይሆን ጸጋውን አውቆ ጥሪውን አውቆ ፐብሊክ ነው ይሄንን ያደረገው ቁጥር ምዕራፍ ሉቃስ 6:13 ላይ በዛን ቀን ይላል ደቀ መዝሙሩንም ወደ ራሱ ጠራ ከነዚህም ውስጥ ደግሞ 12ቱን መረጠ እነሱንም ሐዋርያት አለ ኦርዲኔሽን አደረገ ብዙዎች ነበሩ ከብዙዎች ውስጥ ጥቂቶቹን ሐዋርያት ብሎ ያ ማለት ምንድነው መምህሩ እያሳያቸው ነው ፐብሊክ ነው የሚደረገው ራሳችን በራሳችን አንሾምም በጓዳም አይደለም ስለዚህ በአደባባይ ነው የሚደረገው በብሉይ ኪዳንም በአደባባይ ኢየሱስ ክርስቶስ ማውን እነዚህን ያደረገው በአደባባይ ነው that is what we call the ordination የምንለው ግን እዚህ ለመድረስ
መጀመሪያ ቅድም እንዳልናቸው እነዛን ከላይ የዘረዘርናቸውን ሁሉ ማወቅ ነበረባቸው። ዛሬ ብቻ አልሾሙም። They have to train them. You have to send them. You have to evaluate them. You have to look their mind. ቅድም ያልኳቸው እነዚህ ሁሉ ነገሮችን ማየት አይቷል። ከሾመ በኋላ ኃላፊነት ወይም ደግሞ ታስክ ሰጣቸው። ያ ማለት ምንድነው? አገልግሎት ሰጣቸው። በእንግሊዘኛው the task የሚለውን አፖይንት አደረገ፣ ሾማቸው ይላል። ምርጫ አይደለም ያደረገ። ስለዚህ የብዙሃኑ ስንት ሰዎች ናቸው የምትደግፉት የሚለውን ጥያቄ አልጠየቀም። ስንት ሰዎች ናቸው የምትደግፉት? አላወዳደረም። ከሌሎች ጋር ብሎ አላወዳደረም። እነዚህ በጣም ኪ ናቸው። እነዚህ በጣም ሲሪየስ ናቸው። አንዲት ቤተክርስቲያን ወይም አንድን አገልግሎት አንድን አገልጋይ ለመሾም I'm telling you በጣም ቅድም እንዳልነው በጣም ኮንፊደንስ በእርሷ ላይ የሚኖራቸው ሰው በጣም ኮንፊደንስ መኖር አለበት። በጣም እግዚአብሔር ግን የምትሾመው ቤተክርስቲያን ነች። በጣም ቀላል ተግባር አይደለም። አንዳንድ ቸርቾች 8 ዓመት ነው የሚያዩት። 8 ዓመት አሁን በእኛ ቸርች አትሊስት 2 ዓመት ነው የሚታየው። ስለዚህ 2 ዓመት መማር አለበት መጽሐፍ ቅዱስን። 2 ዓመት ይታያል ኢዚ። አንዳንዶች 6 ዓመት፣ አንዳንዶች 4 ዓመት። እንግዲህ ከ2 እስከ 8 ዓመት። ከዚህ በታች ኢየሱስ ክርስቶስ 3 ዓመት ነው ያየው። ልክ 2ኛ ዓመት 3ኛ ዓመት ላይ ሲገቡ ነው የሾማቸው። ብዙ የመጽሐፍ ቅዱስ ሳይሾማቸው and they followed him for 18 months ለ18 ወር ነው ተከተሉት። ምንም ሳይላቸው ደቀ መዝሙር ተብሎ ሐዋርያ ሳይባል it took 18 months። ስለዚህ ታስክ ተሰጣቸው ማለት ነው። የተሰጣቸው ታስክ ምንድነው? የሚገርማችሁ ነገር ይላችሁ በጣም ቢዝነስ ከሾማቸው በኋላ ይሄ የመጀመሪያው ፌስ ነው። ይላችሁ ደቀ መዝሙር ወይም ደግሞ ሰዎችን በመንፈሳዊ ነገር በማሳደግ ወይም በማደግ ሂደት ውስጥ 2 መሰረታዊ ነገሮች አሉ። እኔ በሁለት ነው የምከፍለው። አንደኛው ትምህርት የምለው አለ፣ ሁለተኛው ስልጠና የምለው አለ። በእንግሊዘኛው ትሬኒንግ። ትምህርት አለ፣ ትሬኒንግ አለ። ትምህርት የምናስተምረው አሁን እያስተማርኩ ነው። ትሬኒንግ ግን የማሳየው ነው። ትሬኒንግ የሚያደርጉ ያያሉ፣ ይጠይቃሉ፣ ያንኑ መልሰው እንደዛ ያደርጋሉ። በሰማይ በጣም ጥሩ እንትን የሚሆንልን በተለይ በዚህ በድራማ ዓለም የሚሰሩ ሰዎች ዳይሬክተር የሚባሉ ሰዎች አሉ። እነዚህ ዳይሬክተሮች እንዴት እንኳን እንደምናገር እንዴት አክት እንደሚያደርጉ ያሳያቸዋልና ከዛ ድራማ የሚያደርጉ ወደ ዳይሬክተሩ ነው የሚመጡት። ያ ትሬኒንግ ማሰልጠን ነው። አንድ ሰው መሰልጠን አለበት፣ መማር አለበት። ዕውቀት ነው፣ መጽሐፍ ነው፣ መፈተን ነው፣ ግን መሰልጠን አለበት። ስለዚህ ኢየሱስ ክርስቶስ ሾም አስተማራቸውና ሾማቸው። የሚቀጥለው ፓርት ደግሞ ወደ ስልጠና ነው የገቡት። ወደ ስልጠና ነው የገቡት።
የስልጠና የሚገርማችሁ ነገር አራት መሰረታዊ ነገሮችን ይዟል። የስልጠና አራት መሰረታዊ ነገሮችን ይዟል። ኢየሱስ ክርስቶስ ስልጠና ለደቀ መዛሙርቱ የመጀመሪያው ስልጠና በጣም ደስ የሚለው ከእርሱ ጋር እንዲሆኑ ስልጠና። ስለዚህ እሱ ሲነሳ ይነሳሉ፣ እሱ ሲቆም ይቆማሉ፣ እሱ ሲቀመጥ ይቀመጣሉ፣ እሱ ሲሄድ ይሄዳሉ። ባለፈው ሳምንት ብያቸዋለሁ። ተከታዮች አሉ፣ ተማሪዎች አሉ፣ ደቀ መዝሙሮች አሉ ብያለሁ። እነዚህ አሁን ደቀ መዝሙሮች ናቸው። ተማሪ ዕውቀት ይፈልጋል፣ ተከታይ ስብከት ይፈልጋል፣ ፈውስ ይፈልጋል፣ እንጀራ ይፈልጋል፣ ሞቲቬሽን ይፈልጋል። ተማሪ ግን ዕውቀት ይፈልጋል። ዕውቀቱን ካገኘ በኋላ ባይ ባይ ይላል። ደቀ መዝሙር ግን ከእርሱ ጋር እንዲኖሩ ይላል ማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ። እሱም 12ቱን ሾማቸው ይላል። 12ቱ ሾማቸው። በጣም ደስ ይለኛል በእውነት ይሄ ቃል እንዴት ልቤን ያረካል መሰላችሁ። ላንብብላችሁ ቀጥታ በአማርኛ። ማርቆስ ምዕራፍ 3 ቁጥር 14 ላይ ይላችሁ ከእርሱ ጋር እንዲኖሩ ለመስበክም እንድልካቸው ይላል። አማርኛው አንዳንድ ጊዜ ትንሽ አማርኛው ላላ ያድርግብኝ። እንግሊዝኛው እንደዚህ ይላል then he appointed 12 that they may be with him and that he may send them out to preach ይላል። ከሱ ጋር እንዲኖሩ ያ ማለት ምንድነው? አሁን በደንብ አውቀዋል። ቅድም ብያቸዋለሁ። ደግሞ ተምረዋል። አሁን ይህንን የተማሩትን የሚተረጉሙበት ጊዜ ነው። ስራ ላይ የሚያውሉበት ጊዜ ነው። ባለፈ ጊዜ ብያለሁ። ስራ ላይ ያደረጉ የመጡ ሪፖርት እንዲነግሩት። ለዚህ ነው በሉቃስ ወንጌል ምዕራፍ 9 ላይ ስንሄድ 12ቱን ጠራቸው ይላል። በአጋንንት በበሽታም ላይ ስልጣን ሰጣቸው ይላል። ሉቃስ ምዕራፍ 9 ቁጥር 1 ላይ እንግዲህ እነዚህ ነገሮችን ያቀናጀን ነው የምናየው። ሉቃስ 9 1 ላይ 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌውንም ይፈውሱ ዘንድ ኃይልንና ስልጣንን ሰጣቸው ይላል። ነው ሁለተኛው ነገር ትሬኒንግ ምን ያደርጋል? አውቶሪቲን ይጠይቃል። አውቶራይዝ ይደረጋል። ስለዚህ ሰዎች ኦርዴን ሲደረጉ በሌላ መንገድ ቤተክርስቲያን አውቶሪቲ ትሰጣለች። አንዱ ለጢሞቴዎስ ዛሬ ሳነብ ጳውሎስ ሀደራ የሚለው ፈጥነ በሰዎች ላይ እጅን አትጫን ነው። ምክንያቱም በመጀመሪያ ዘመን እጅ የሚጫነው በሹመት ነው። እጅ የሚጫነው ደግሞ በቤተ ክርስቲያኒቱ መሪዎች ብቻ ነው። እንደ ዛሬ ዝም ብሎ ማንም ሰው ኮንፈረንስ ለምን ቸርች መጣ እጅ ሊጫን አይልም። አሁን እኛ የምንይዘው እጃቸውን የሚጭናሉ በሌሎች ላይ ስፔሻል ነው። ሐዋርያት እጃቸውን ይጭናሉ፣ ያንን አውቶሪቲ ይሰጣሉ። እነዛ በሐዋርያት እጅ የተጫነላቸው ደግሞ በሌሎች ላይ ይጭናሉ። ይሄ የመጀመሪያ ቤተ ክርስቲያን አካሄድ። ስለዚህ
he delegated ኃይልን ስልጣንን አውቶሪቲን ሰጣቸው ስለዚህ ትሬኒንግ ምንን ይጠይቃል ስልጣንን ይጠይቃል how you do holy communion እንዴት ነው ሰው ሲሞት የቀብር ስነ ስርዓት የሚታደርገው እንዴት ነው የጋብቻ ስነ ስርዓት የሚታደርገው እንዴት ነው የልጆች ዴዲኬሽን የሚታደርገው እንዴት ነው የቤት ሲመረቅ አንድ ነገር ሲመረቅ እንዴት ነው የሚታደርገው how you do ስለዚህ how you do these things አውቶሪቲ አለ ግን how you do እነዚህ ነገሮች ትሬን ይደረጋል ወዳላ መልሼ ልንገራችሁና ለመጀመሪያ ጊዜ ቤተክርስቲያን እኛ ከተከልን በኋላ እኛ ክርስቲያን ሰርግ ሲደረግ አላየን እኔ አላየው እኛ ጋር ሁሉም ይተላለፋል አንዱ ይተላለፋል ወይ ደግሞ ወዳ ትከተለዋለች እንጂ የክርስቲያን ሰርግ የሚባለው አይተናናት ከዛ አንድ ልጅ የሆነች ልጅ አጣት ሰርጉ ተቀጠረ በቃ ፓኒኮን እንዴት ነው ስርዓቱ የሚደረገው ከየት ጀምሮ የት ጋር እናቆማለን because of we don't know እኛ መካከል ፓስተር የለም የሚያሰለጥነን ሰው የለም so we don't know how to do እንደ ዛሬ ጉግል ተደርጎ ዩቲዩብ ታይቶ ዛሬ በጣም እኔ አንዳንድ ጊዜ ጥብስ ቀይወጥ ምናምን ለመስራት ስሞክር how to make Ethiopian ጥብስ ብዬ ጉግል አደርጋለሁ ከዛ ጉግሉ ሲያወጣልኝ እዛ ላይ እንደሚደረገው አድርጌ ወጥ እንዴት ይሰራል ዶሮ እንዴት ይሰራል አልጫ እንዴት ይሰራል ቅቅል እንዴት ይሰራል ሁሉም ዩቲዩብ ላይ አለ ስለዚህ ምንም እናት አባት ወንድ ልጅ አያስፈልግም ያስተምር ምክንያቱም ጎልጎለን እናያጣለን በዛን ዘመን እንደዛ ነበር እና ተጨነቅን ሁላችንም በዚህ ሐሳብ ያለን አንድ ሰው ዲላ ልጁ የሰው ትልቅ ሰው ነው አሁን ዛሬ የኢትዮጵያ ቃለ ሕይወት ዋና ጸሐፊ አቶ ኩርሴ የሳቸው ልጅ ገነት የምትባል አንድ ሌላ ቸርች ሽማግሌ ልጅ ታገባለችና ተብሎ ለቸርቻችን ለሰርግሉ ተብሎ ተድላ ሞያለ ተጻፈ እኔ ካለርኩ አልኩኝ ያንን ሰርግ ካለርኩ ሞቼ ይገኛለሁ እናንተ ገንዘብ ካልከፈላችሁ ራስ ገንዘብ ከፍዬ እናንተ ብቻ ትቀርሉ እነዛ ሰርግ ነው የሚፈልገው እንዴት ክርስቲያኖች የጋብቻ ስነ ስርዓት እንደሚያደርጉ ለማየት ይቻላል ከዛ ምገርማችሁ ሄድኩኝ በኋላ ስንሳት ለሚጀመረው ሰርግ እኔ ሰዎች ቦታ እንዳያጠቡብኝ ብዬ መጥቼ ሁለተኛው ወንበር ላይ ቁጭ አልኩኝ ሁሉ ነገር በደንብ እንደሚያል ቤት ሲገቡ እንዴት እንደሚገቡ ሹራው በቀኝ ነው በግራ ነው ትርጉሙን ምታላችሁ ቃል ኪዳን እያንዳንዷን እርምጃ እያንዳንዷን ሻማ ሲለኮስ እያንዳንዷን ነገር ጽፍ ያመጣ እያንዳንዷን ነገር ፎፋን በዛ እኔ በጻፍኩት ነው የኔን ጋብቻ የተፈጸመው የኔ ራሱ ጋብቻ የተፈጸመው እኔ በሰራሁት እንደ ዛሬ ብዙ መጽሐፍ ቅዱስ ዕውቀት ኖሮን ስለዚህ ነው ከዛ ብዙ ቸርቾች የሥርዓት መጽሐፎችን ማውጣት የጀመሩ አልነበረ በዛን ሰዓት የሥርዓት መጽሐፎች አንዳንድ ጊዜ ታያላችሁ አንዳንድ ጊዜ ሬሳ ቸርች ሲሄድ ታያላችሁ ቪው ሲደረግ እዚህ ሀገር ካልቸር ማለት እንዴት ነው የምናደርገው what is the biblical view so ሲሞት እንዴት ነው ቀብር ስነ ስርዓት የምናደርገው እንዴት መደረግ አለበት አንዳንድ ጊዜ በጣም ስርዓቱ ላይ ሰዎች ፎከስ ያደርጉ የሆነ ልክ እንትን እንደሚደረግ ሰው ሞቷል ግን በቃ የሆነ ስርዓት በማድረግ የሆነ መንግስት ሰማያት የወሰዱ ይመስላል አንድ ቢብሊካል የሆኑ ብዙ ነገሮች አሉ ከወሰነሮችም የወሰድነው ከምን ሌላ እምነትም ከዛም የወሰድናቸው ብዙ ነገሮች አሉ ስለዚህ ኢየሱስ ክርስቶስ ምን አደረገ ቅድም እንዳልኳችሁ ስልጣንን ሰጣቸው ሶስተኛው ስልጣንን ብቻ አይደለም ስልጣና ትሬኒንግ ምን ይፈልጋል ሪፖርቲንግ ይፈልጋል አለፈ ጊዜ ነካሪክ ያለው ሄዱ they came and they told him what they have done እንዴት እንዳገለገሉ እንዴት እንደሆኑ
ሰማቸው። ስልጠና ምን ይፈልጋል? you go and you serve and you give the report how you did. ጳውሎስ የሚገርማችሁ ነገር 14 ዓመት ካገለገለ በኋላ ለሐዋርያት መጣና ዋናዎች ለመሰሉ በከንቱ ሮጥ እንዳልሆን ሮጥኩበትን ነገር ሁሉ ነገርኳቸው፣ ቀኝ እጃቸውን ሰጡኝ ይላል። እንግዲህ ተመልከቱ፣ ጳውሎስ ሐዋርያ ነው። ለዚህ እኮ ነው በጣም ማደግ የሚፈልግ አገልጋይ፣ የሚገርማችሁ ነገር በጣም ማደግ የሚፈልግ አገልጋይ፣ ማደግ የሚፈልግ ሰው፣ ደቀ መዝሙር መሆን የሚፈልግ ሰው he has to learn ጥቂቷንም ትንሿንም ትልቁንም መጠየቅን መናገርን እንዲያርጋለሁ how you fit የሚለው ያንን ክሪቲሲዝም ቢሆን ለመቀበል መዘጋጀት አለበት። እነሱ ተደንቀው ሃሌሉያ ያሉ እየጨፈሩ ሲመጡ አያስደንቃችሁ፣ ስማችሁ በሰማይ መንግስት ስለተጻፈ ደስ ይበላችሁ፣ ይሄ ፈጽሞ የሚያስደስታችሁ ነገር አይደለም። ቀስማቸው አልሰበረ ማለት የመጨረሻው አራተኛው የሊደርሺፕ ሮል እንዲጫወቱ ማድረግ። እንዲህ ነው ወገኖች፣ መሪነት ማለት ኮፒ ማድረግ አይደለም፣ ክሪኤቲቭ መሆን። መሪ ማለት ሩቅ የሚያይ ነው። መሪ ማለት ከሌሎች ቀድሞ የሚያይ ነው። የሆነ በዳግሞ የሚያውቀው አዳዲስ ነገሮችን ፈጥሮ ያንን ነገር ሰዎች ወደዛ ቲም ይዞ መምራት የሚችል ነው። that is leadership። ወገኖች መምራት ማለት መናገር ማለት አይደለም። አንድ ሰው እንዲያለ ስለ መሪነት ሲናገር እኔ አሁን ብዙ ጊዜ እሱ ቻሌንጅ አለ፣ እግዚአብሔር ብረዳኝ በጣም ደስ ይለኛልና መሪዎች መስማትም የሚችሉ መናገር የሚችሉ ብቻ ሳይሆን ሌሎችን መስማት የሚችሉ፣ ሌሎች ሲናገሩ የመስማት ጆሮ ያላቸው መሆን አለባቸው የሚለው እነዚህ አራቱ ጌታ ኢየሱስ ክርስቶስ ሲያሰለጥን ያሳያቸው ነገር ነው። እንግዲህ ዛሬ በዚህ ላይ ላብቃና እንግዲህ ስለ ትሬኒንጋቸው አይተናል፣ እንዴት እንዳሰለጠናቸው፣ እንዴት አድርጎ ወደ ትልቅ ደረጃ እንዳደረሳቸው ከስክራች ወደው እነሱም ደግሞ ለዛ ፕሮሰስ ፈቃደኞች እንደሆኑ ራሳቸውን ኮምፕሊትሊ እንደሰጡ ሎያል እንደነበሩ ሲሪየስ እንደነበሩ የሚቀልድ ማሾፍ ደግሞ ጊዜን የሚያባክን ሳይሆን ሲሪየስ የሆኑ እንደነበሩ አይተናል። እግዚአብሔር እንግዲህ ቢፈቅድ የሚቀጥለው ሳምንት እንግዲህ ወደ ጴጥሮስ እንመጣለን ማለት ነው። ለጴጥሮስ ወደን እናያለን። እያንዳንዳቸው የራሳቸው ፐርሶናሊቲ አላቸው፣ የራሳቸው ብርታት አላቸው፣ የራሳቸው ደካማ ጎን አላቸው። ጸጋው ምንድነው? የጴጥሮስ ያ ጸጋ እንዴት ነው የሰራው? እንዴት ነው በእኛ ዘመን ያ ጸጋ የሚሰራው? ስለዚህ ከሌሎች የጴጥሮስ ስጦታው ምንድነው? ከአገልግሎቱ እናያለን። ስለዚህ ሰዎችን ጴጥሮስን ብቻ በማየት ሳይሆን ሰዎች ባይ ዘ ዌይ ይሄን ተናግረልኝ ብዙ ሰዎች አሁን በዚህ ሰዓት ኢትዮጵያ ውስጥ በተለይ ነቢያቶች በስተዋል ይላል። ሁሉም ባይ ዘ ዌይ የነቢይ ኦፊስና የትንቢት አገልግሎት ይለያያል። ሰዎች ትንቢትን ለአንድ ቀን መናገር ይችላል። ስለዚህ ሰው ትንቢት ስለተናገረ ነቢይ አይባልም። ትንቢት ግን አሁን ብዙ ሰው አሁን እኔ ሳይ በዩቲዩብ ላይ ሳይ ብዙዎች እኔም ጋር መጥተው ሲያገለግሉ እግዚአብሔር ሰጥቶኝ እኔም ሳገለግል ነቢያቶች ሳይሆኑ የጥበብ ቃልና የእውቀት ስጦታ ያላቸው ናቸው። የጥበብ እና የእውቀት ስጦታ የምንለው ብዙዎቹ ነቢያት እንግዲህ አሁን አንዳንድ ጊዜ እግዚአብሔር ይባረክ ወደዛ ደረጃ ብናድግ ደስ ይለኛል። አንዳንድ ጊዜ ወንጌላውያን እንኳን ለማግኘት ወንጌላዊ እንኳን ለመባል ቻሌንጅ የነበረበት ዘመን ነበረ። ፓስተር ለመባል ቻሌንጅ የነበረበት ዘመን ነበረ።
ሐዋርያ ለመባል ቻሌንጅ የነበረበት ዘመን ነበረ። ነብይ እንኳን ለመባል አይታሰብም አይታሰብም። ይሁን ደግሞ እግዚአብሔር ይባረክ ነቢያት በየከለ አፋችን እንኳን ሳይፈራ ነብይ አንድ ቅድም እንዳልኩ ይሄንን እንትን የሚያደርግልኝ ፕሪንት የሚያደርግልኝ ሰውዬ አለና እኮ ሐዋርያ ነብይ የሚባል ነገር አይፈልግም ብሏል። ምክንያቱም እሱ ያው እንግዲህ አይልም በዚህ ዘመን እንደዚህ አይነት ስጦታ በዚህ ዘመን አይሰራም ብሎ የሚያስተምሩም አሉ። እሱ ላይ አይደለም ዋናው ነገር። የጴጥሮስ ስጦታ ምን ነበር? እግዚአብሔር እንዴት ነው ድካሙን የተጠቀመው? እግዚአብሔር እንዴት ነው ዕውቀቱን የተጠቀመው? እግዚአብሔር እንዴት ነው ችኩልነቱን የተጠቀመው? እግዚአብሔር እንዴት ነው ጥፋቱን የመለሰው? እንደ ጴጥሮስ ያለ ሰው እንዴት መሪ መሆን ይቻላል? ይሄንን ሁሉ ድካም እያለው ይሄንን ሁሉ ያለማወቅ እያለው ይሄንን ሁሉ ጥፋት እያደረገ እንዴት መሪ መሆን ይቻላል? እንዴት መሪ ሆነ? የሚሉትና ሌሎችንም እግዚአብሔር ቢፈቅድ ዛሬ ሳምንት እንነጋገራለን። እግዚአብሔር ይባርካችሁ።